ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ። የእግዚአብሔር ሰላምና ጸጋ በያላችሁበት ይብዛላችሁ። የተወደዳችሁ ተመልካቾቻችን በድጋሚ ለጌታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። የተወደዳችሁ ተመልካቾቻችን አሁን ሰዓቱን ጠብቆ ወደ እናንተ የሚደርሰው ከእሁድ እስከ እሁድ የተሰኘው የዳሰሳ ፕሮግራም ወደ እናንተ ይደርሳል። ከፕሮግራሙ ጋር ሰለሞን ተክለጻዲቅ አብሬያችሁ ቆያለሁ። ከእሁድ እስከ እሁድ እንግዲህ ባሳለፍነው ሳምንት ከተከናወኑት ሁነቶች መካከል የሀገር ውስጡን እናስቀድምና በመጀመሪያም የኢየሱስ ክርስቶስ የልደት መታሰቢያ በዓል ባሳለፍነው ሳምንት በምህረት ደጅ በደማቅ ሁኔታ ተከብሮ ውሏል። ተመልካቾቻችን በነገራችን ላይ የምህረት ደጅ ማን ነው የሚሉ ተመልካቾች ሊኖሩ ይችላሉ። ወይም የምህረት ደጅ የተሰኘው በጎ አድራጎት ድርጅት ማንና በምን አይነት እንቅስቃሴ ላይ ያለ እንደሆነ እንደው ጠቅለል ያለ ሀሳብ ለማቅረብ ያህል በተለያዩ የጤና እክል የተወለዱ ህጻናቶችን እንዲሁም ደግሞ ልዩ ፍላጎት የሚሹ ታዳጊ ልጆችን የሚንከባከብ ድጋፍና ክትትል የሚያደርግ ድርጅት ነው። ከዚሁም ጋር ደግሞ እነዚህን ህጻናት ተረጂ ህጻናቶች በተለይ ባሎቻቸው አብሯቸው ከእናቶቻቸው ጋር መቆየት ስለማይፈልጉ በልዩ ልዩ ምክንያት ትተዋቸው የሚሄዱ ባሎቻቸውን እነዚህ ልጆች እንግዲህ ለብቻቸውን የሚያሳድጉ እናቶች ናቸው። ስለዚህ ከነዚህ ተረጂዎች ጋር አብረው ያሉት እናቶቻቸውን ጨምሮ ድጋፍና ክትትል ያደርግላቸዋል ማለት ነው። ይሄው ግብረሰናይ ድርጅት የምህረት ደጅ የተሰኘው ግብረሰናይ ድርጅት ማለት ነው። እንግዲህ ባሳለፍነው ሳምንት ይሄው የምህረት ደጅ በጎ አድራጎት ድርጅት ባለበት ቅጥር ግቢ ውስጥ በጣም ደማቅ በሆነ ስነስርዓት ከተረጂዎችና የተረጂ ቤተሰቦች ጋር በዓሉን በደማቅ ስነስርዓት ተከናውኗል ወይም ተከብሮ ውሏል። በዚሁ በበዓሉ ፕሮግራም ላይ የመክፈቻውን ፕሮግራም ያደረጉት ጸሎቱን ያደረጉት ፓስተር ዶክተር አበራ ሀብቴ ነበሩ። እንደሚታወቀው ፓስተር ዶክተር አበራ ሀብቴ ከባለቤታቸው ከፓስተር በለጡ ሀብቴ ጋር የዚህ የኤልሻዳይ ቴሌቪዥን ኔትወርክ የቴሌቪዥን ባለራዕይና መስራችም ናቸው። እንግዲህ የምህረት ደጅ ባሳለፍነው ሳምንት ይኸው የገና በዓል ክብረ በዓል ላይ በነበረው ስነስርዓት ላይ ወይም መርሃ ግብር ላይ ጸሎቱን የከፈቱት ፓስተር ዶክተር አበራ ሀብቴ ነበሩ። ከዚህ ከመክፈቻ ጸሎት በኋላ ደግሞ በበዓሉ አከባበር መርሃ ግብር መሰረት ከሸገር ሲቲ ለገጣፎ የተገኙ ሰራተኛና ማህበራዊ ጉዳይ ጽሕፈት ቤት የተገኙ ከፍተኛ የስራ አመራሮችም በስፍራው ላይ ተገኝተው ነበረ። አቶ ደጀኔ ኩራ የተባሉት እኚሁ የስራ አመራር ባሰሙት ንግግር ምንድን ያሉት እንዲህ አይነት ስራ እኛ ክፍለ ከተማ ውስጥ ጨርሰን አናውቅም ወይም ሰምተን አናውቅም አይተን አናውቅም ነበር ሲሉ የተደመጡት ምናልባትም በከተማችን በጣም ብዙ ዘርፈ ብዙ ስራዎች ይሰራሉ። በተለይም ደግሞ በበጎ አድራጎት ስራዎች ላይ እንዲሁ ተመሳሳይ ስራዎችን የሚሰሩ ድርጅቶች አሉ። ነገር ግን ይሄኛው የምህረት ደጅ የተሰኘው ግን በጎ አድራጎት ድርጅት ለኛ የመጀመሪያው ነው ሲሉ ነበር ትዝብታቸውን የገለጡት። ምንድነው የመጀመሪያ ያሰኘው? እንዳዩትና እንደተመለከቱት እንዳስተዋሉት እዛ ያሉት ተረጂዎች በእርግጥም ልዩ ክትትል የሚፈልጉ ልዩ ድጋፍ የሚፈልጉ ካለ ወላጅ እናቶቻቸው በስተቀር ብቻቸውን ራሳቸውን መቆጣጠር የማይችሉ ስለሆኑ ያለውን እንቅስቃሴ ተመልክተው ነው። ከዛ በመነሳት ነው እንደዚህ አይነቶችን ልዩ ፍላጎት የሚሹ ታዳጊዎችን ተንከባክቦ ማሳደግ ወይም የሚፈልጉትን ነገር ማቅረብ እጅግ በጣም አስቸጋሪ ጉዳይ ነው ወይም ስራ ነው ብለው ነው ይህንን የተናገሩት። ያም ሆነ ግን በከተማችን ካሉት ብዙ ዘርፎች ይሄኛው የምህረት ደጅ የተሰኘው በጎ አድራጎት ድርጅት እያደረገ ያለው እንቅስቃሴ እጅግ በጣም ትልቅ ቦታ የምንሰጠውና ትልቅ ስፍራ የምንሰጠው ነው ሲሉ አግራሞታቸውንም አያይዘው ገልጸዋል። እንዲህም ሆኖ ግን እኛ እስካሁን ድረስ በነበረው እንቅስቃሴ ምንም ያደረግነው ወይም የደገፍነው የረዳነው ነገር የለም። ምናልባትም ግን ይህ ባይሆንም ከዚህ በኋላ ግን ከምህረት ደጅ በጎ አድራጎት ድርጅት ጋር አብረን ለመስራት አብረን ለመሆን በሚያስፈልጋቸው ነገር ሁሉ ከጎናቸው ለመቆም ቃል እንገባለን ሲሉ ተደምጠዋል። እንግዲህ ይህንን ተከትሎ ደግሞ በስፍራው የነበሩት የተጠሩ እንግዶችም ሆኑ በስፍራው የታደሙት በአጠቃላይ ተረጂዎችና የተረጂዎችን ቤተሰቦች ጨምሮ ደስታቸውን በታላቅ ጭብጨባና በእልልታ ነበር ሲገልጹ የተሰማው። አያይዘው ደግሞ በዚሁ ፕሮግራም ላይ ሌላ ንግግር ያደረጉት ደግሞ ከዚሁ ከስራ አመራር ኃላፊዎች አንዱ የሆኑት አቦሲሳ የተባሉት ምንድን ያሉት ከሚቀበል ይልቅ የሚሰጥ በጣም የተመሰገነ ነው ብለዋል። እንግዲህ እነዚህ ሰዎች ማለት የምህረት ደጅ መስራች የሆኑት ባለራዕዮች ከእናንተ ምንም የሚያገኙት ትርፍ የላቸውም። ነገር ግን እነሱ ካላቸው እየተቆረሱ ለእናንተ የሚያደርጉት ነገር ግን ትርፋቸው ከዚህ ባይሆንም ከሰማይ ወይም ደግሞ ልፋታቸውን ከእግዚአብሔር ዘንድ ይቀበላሉ። ስለዚህም ደግሞ ደስታቸው ሊሆን የሚገባው ይሄ ነው ብለዋል። ይህን ካሉ በኋላም ደግሞ ከዚህ በኋላ እና ተረጂዎቹ
ለሚያስፈልጋቸው ነገር በአጠቃላይና እንደዚሁም ደግሞ ይህንን መርሃ ግብር ለሚያካሂዱት ወይም ደግሞ የዚህ የግብረ ሰናይ ድርጅቱን ለሚያንቀሳቀሱት ለፓስተር በለጡ እንዲሁም ለባለቤታቸውም ጨምሮ ማለት ነው በሚያስፈልጋቸው ነገር ሁሉ ከጎናቸው አብረው ለመሆን በፋይናንስም በሌላም ጉዳይ ከጎናቸው እንደማይለዩ ቃል ገብተዋል። ይህንን ነበር የተከታተልነው። በነገራችን ላይ ተመልካቾቻችን በዕለቱም በነበረው በዚሁ የገና በዓል ክብረ በዓል ላይ ቄስ ትዕግስቱ ሞገስ ተገኝተው ነበረ። እሳቸው ደግሞ ቃል እግዚአብሔርን አካፍለዋል። ቄስ ትዕግስቱ ባካፈሉት የእግዚአብሔር ቃል ደግሞ ምንድን ነው ሲሉ የተሰማው መቼም ቢሆን ወንጌል ሰው ሲሰማ ሶስተኛ ሰው መሆን አይችልም ብለው ነበረ። ምን ለማለት ነው የፈለጉት እሳቸው? ወይ ይቀበላል ወይ አይቀበልም ነው። አያይዘውን በምሳሌ ሲጠቅሱ ኳስ ጨዋታ ላይ የግድ የአንዱ ቡድን ደጋፊ መሆን ግድ ነው። በፖለቲካም ዘርፍ እንደዚሁ አንዱን መደገፍ አንዱን መንቀፍ ሊኖር ይችላል። ልክ እንደዚሁ ደግሞ ወንጌል ወደ ሰው በሚሄድበት ጊዜ ወንጌልን መቀበልና አለመቀበል እንደዛው ተመሳሳይ ነው፣ እንደ እግር ኳሱና እንደ ፖለቲካው ነው ሲሉ ነው የተደመጡት። ስለዚህ አንዳንዴ ወንጌል የሚሰሙ ሰዎች ወይ ይቀበሉታል ወይ ይነቅፉታል ሲሉ ተደምጠዋል። ያም ሆነ ግን የምናከብረው የመድኃኒታችን የኢየሱስ ክርስቶስን የልደት በዓል እንደመሆኑ መጠን ይህንን መታሰቢያ በማድረግ ወንጌሉን ማለት የሚነገረውን ወንጌል ወይም የደህንነት ወንጌል ሁሉም ሰው ሊቀበለው ይገባል፣ የግል አዳኙ አድርጎ ሊቀበለው ይገባል የሚለውን አያይዘው ተናግረዋል ቄስ ትዕግስቱ። በዛውም አያይዘው በዓሉ የሰላምና የደስታ በዓል እንዲሆን ለታዳሚዎች ተመኝተዋል። እንግዲህ ተመልካቾቻችን ከዚህ ጋር በተያያዘ ደግሞ በበዓሉ ላይ የተገኙት የዚሁ የምህረት ደጅ ባለራዕይና መስራች የሆኑት ፓስተር በለጡ ሀብቴ ደግሞ በበኩላቸው ለታዳሚዎቹ ባሰሙት ንግግር ምንድን ነው ያሉት? የምናመሰግንባቸው ብዙ ጉዳዮች አሉ፣ በዓሉም ብቻ አይደለም ነው ያሉት። ከበዓሉ ጋር አስታከው በተለይ ለእነዚህ ተረጂዎች በገንዘብ በፋይናንስ ድጋፍ የሚያደርጉ የተለያዩ ወገኖችን በሀገር ውስጥም በውጭም ያሉትን ጨምሮ ማለት ነው ለሚያደርጉት ትብብር ድጋፍ በጣም ከልብ ምስጋናቸውን አቅርበዋል። እንደ ምሳሌ በመጥቀስ ለምሳሌ በካናዳ ቫንኮቨር ከተማ ያለች ጸጋ የምትባል ቤተክርስቲያን ወይም ጸጋ ወንጌላዊት ቤተክርስቲያን ለዚሁ ለበዓል ስጦታ ለገንዘብ መላካቸውን በይፋ ተናግረዋል ፓስተር በለጡ። ከአትላንታን ቤተክርስቲያን እንደዚሁ በተመሳሳይ ፓስተር አዜብ የተባሉ ቅዱሳን ገንዘብ መላካቸውን ጠቅሰዋል አንስተዋል። እንደዚሁም ደግሞ በለንደን በነበራቸውም ቆይታ ፓስተር በለጡ እንደተናገሩት ቆሎ፣ ቡናና የእጅ ስራዎችንም ጭምር ሽጠን ነው ያሉት ፓስተር በለጡ ሲናገሩ። ለእናንተ የሚሆን የበዓል ስጦታ ይዘን መተናል። ይህንን ገንዘብ ይዘን የመጣ ነው እንደዚህ ዋጋ ተከፍሎ ነው ማለት ስራዎችን ቆሎም ቡናም ያለውን ነገር ሁሉ በመሸጥ ነው ገንዘቡ ማግኘት የቻለው ብለው በጣም ልብ በሚነካ አገላለጽ ነበር የተናገሩት። በነገራችን ላይ የነበሩትም ተረጂዎችም ሆነ የተረጂ ቤተሰቦች በስፍራውም የነበሩት በሙሉ ለዚህ ንግግራቸው ምላሻቸውን በታላቅ ደስታ ነበር የገለጹላቸው። በታላቅ ደስታ ነው። ምክንያቱም እንዳነጋገራቸው ፓስተር በለጡ ዝም ብሎ የሚገኝ ሳይሆን ገንዘቡ ብዙ ልፋትና ብዙ ዋጋ ተከፍሎበት የሚመጣ መሆኑን ለመግለጽ ፈልገው ስለነበረ ነው። አያይዞም ደግሞ ከቦስተን ከተማ ካለች አንዲት እህት እንደዚሁ 200,000 ብር ድጋፍ እንደተገኘ አያይዘው ገልጸዋል። ምናልባት ፓስተር በለጡ ከቦስተን የነበረችውን እህት ስም አልጠቀሱም። የምህረት ደጅ እንግዲህ በቀጥታም በተዘዋዋሪም በልዩ ልዩ መልኩ ለሚደግፉ የእግዚአብሔር ቤተሰቦች በከተማም ከሀገር ውጭም ላሉት በአጠቃላይ እግዚአብሔር ይባርካችሁ ሲሉ ፓስተር በለጡ ንግግራቸውን በዚሁ ቋጭቷል። ምናልባትም በዛው ላይ አያይዘው እንደተናገሩት ፓስተር በለጡ ምንድን ነበር ያሉት? በነፍስ ወከፍ 3500 ብር ለበዓል ሙያ ለዘንድሮ 2018 የገና በዓል ሙያ የሚሆን እያንዳንዳቸው 3500 ብር እንደሚቀበሉ በዓሉንም ደስ ብሏቸው እንዲያሳልፉ ገልጸውላቸዋል። ያው ተረጂዎችም ቤተሰቦቻቸውም ጭምር በጣም በከፍተኛ ደስታ ደስ ብሏቸው ምላሻቸውን በጭብጨባና በእልልታ ነበር የገለጹት። የመጨረሻውን እንግዲህ መጨረሻ ፓስተር በለጡ ምንድን ያሉት? ይሄ ብቻ አይደለም፣ ራእያችን ከዚህም የሚበልጥና የሚስፋፋ ነው። ወደፊት ማስፋፋት እንፈልጋለን። በተለይም ደግሞ እናንተን የተሻለ ለማድረግ ከዚህ በበለጠ መስራት መንቀሳቀስ ይጠበቅብናል። ቀድመም ከፍተኛ የስራ አመራሮች ከመጡት የስራ አመራሮች መካከል ያው ቃል በገቡልን መሰረት ለሚያስፈልገን መሬት ቢሆን ቦታ ቢሆን የተለያየ ነገር ያው የሚያስፈልገውን ነገር እንደሚለግሱን እኛም ተስፋ እናደርጋለን ብለዋል። አያይዘው እንግዲህ ወደፊት ላለው ራእያቸው ማደግና መስፋፋት ጸሎታቸው እንዳይለያቸውም ለታዳሚዎቹ በአጽንኦት ተናግረዋል። እንግዲህ ይህን ይመስል ነበር ተመልካቾቻችን በምህረት ደጅ የነበረው የገና በዓል አከባበር። ወደሚቀጥለው መረጃ ልውሰዳችሁ። ከእሑድ እስከ እሑድ እንግዲህ ባሳለፍነው ሳምንት ደግሞ ከነበሩት እውነቶች አንዱ አዋሽ ባንክ የዘንድሮ 2018 ዓ.ም የገና በዓል ምክንያት በማድረግ በተለያዩ ክልሎች ላይ አዲስ አበባን ጨምሮ ማለት ነው ለአቅመ ደካማ አረጋውያን የተለያዩ የድጋፍ
መርሃ ግብር ሲያካሄድ ቆይቷል። እንግዲህ የኤልሻዳይ ቴሌቪዥን ኔትወርክ ደግሞ እንዳጋጣሚ ያው የተሰየመው ወይም ደግሞ ጥሪ የተደረገለት እዚሁ አዲስ አበባ ከተማ ላይ ጎተራ አጥቢያ በምትገኘው የሰላም ወንጌል ቤተክርስቲያን ቅጥር ግቢ ነበር የተገኘ ነው። እንግዲህ በዚሁ በቤተክርስቲያኒቱ ቅጥር ግቢ ላይ ከአዋሽ ባንክ የስራ አመራሮች ከፍተኛ የስራ አመራሮች ተገኝተዋል። እንደዚሁም የቤተክርስቲያኒቱ አገልጋዮች አመራሮችም ነበሩ። ጥሪ የተደረገላቸው እንግዶች እና የተረጂ ቤተሰቦች ድጋፍና ክትትል የሚደረግላቸው የተረጂዎቹን ቤተሰቦች በስፍራው ነበሩ። ይህንኑ እንግዲህ በዓል አከባበር መርሃ ግብር አስመልክቶ የአዋሽ ባንክ ከፍተኛ ስራ አመራሮች በተለይም ደግሞ ከከፍተኛ የስራ አመራሮች መካከል ቺፍ ክሬዲት ኦፕሬሽን ኦፊሰር የሆኑት አቶ ለሚ ፉርጋሳ ንግግር አድርገው ነበር። እሳቸው ባሰሙት ንግግር ምንድን ያሉት? እንዲህ አይነቱ ድጋፍ ስናደርግ የመጀመሪያችን አይደለም። ላለፉት 31 ዓመታትም እንዲሁ በተለያዩ ክልሎች አዲስ አበባን ጨምሮ ስናደርግ የቆየ ነው። ይህንን ደግሞ የምናደርገው በአንዳንድ አጋጣሚዎች ብቻ ሳይሆን ህዝባዊና ሃይማኖታዊ በዓል በሚደረግባቸው ጊዜያቶች ሁሉ ይሄ ድጋፍ ለተረጂዎች ሲደረግ እንደቆየ ነው የተናገሩት። አቶ ለሚ እንግዲህ አያይዘው የተናገሩት ምንድን ነው? ላለፉት 31 ዓመታት በትምህርት በስራ ፈጠራ ለአቅመ ደካሞች ደግሞ የቤት ግንባታን እገዛ በማድረግ ሲሰራ መቆየቱን እንዲሁ ተናግረዋል። በስፍራው ላይ ፓስተር እስራኤል አበበ ቃለ እግዚአብሔርን አካፍለው ነበር። እሳቸውም እንዳሉት እንግዲህ በዓሉ የሰላምና የደስታ እንዲሆን ተመኝተዋል። በዚሁ የገና በዓል ለተረጂዎች በሚሰጠው ድጋፍ ላይ በነፍስ ወከፍ 9,000 ብርና እንዲሁም ደግሞ 25 ኪሎ ዱቄት ከ5 ሊትር ዘይት ጋር ነበር ሲሰጥ የነበረው። በዚሁም ደግሞ ተረጂዎች ያላቸውን ደስታ በምስጋና ገልጸዋል። እንግዲህ የሰላም ወንጌል አማኞች ቤተክርስቲያን አገልጋይ የሆኑት መጋቢ ታከለ ደግሞ በበኩላቸው ቤተክርስቲያኒቷ አቅመ ደካሞችን ማገዝ አንዱ የአገልግሎት መስክ ወይም ዘርፍ እንደሆነ አያይዘው ገልጸው 100 ለሚሆኑ ከቤተክርስቲያኒቱ ከሚገኙ አቅመ ደካሞች በአዋሽ ባንክ ስፖንሰርነት ድጋፍ መደረጉን እጅግ በጣም አድርገው አመስግነዋል። እንግዲህ በዚህ ሁኔታ አዋሽ ባንክ በተለያዩ አዲስ አበባና አዲስ አበባን ጨምሮ በተለያዩ ክልሎች ላይ ለአቅመ ደካማ አረጋውያን የተለያዩ ድጋፎችን ሲያደርግ መቆየቱ እንግዲህ እኛም የዘገብነው አንዱ ዘገባችን ነበር። ከእሑድ እስከ እሑድ። የተወዳጅ ተመልካቾቻችን አሁን ደግሞ መለስ ስንበልና ከውጭ ወደ መረጥነው አንድ መረጃ እንመለስ። ተመልካቾቻችን እንግዲህ ሰሞኑን በተለያዩ የሶሻል ሚዲያ ድረገጾች ሲናፈስ ወይም ሲዘዋወር የነበረው ዜና የቬንዙዌላን መሪ ኒኮላስ ማዱሮን በአሜሪካ ቁጥጥር ስር መያዝ ተመልክቶ የተለያዩ ወሬዎች እየተናፈሱ ነው የሚገኙት። እንግዲህ ይህን በሚመለከት ግን የጸሎት ምላሽ መደረግ እንዳለበት በዛው በቬንዙዌላ የሚገኙ የክርስቲያን አማኞች ህብረት ጥሪ አድርገዋል። ምናልባትም ወሬው ሲናፈስ የነበረው የፖለቲካውን አንድምታ ብቻ ነው እንጂ ከመንፈሳዊ ጋር በተያያዘ ምንም የተሰማው ነገር ላይኖር ይችላል፣ ወይም ደግሞ እንዲህ በሚጠበቀው መልኩ የተሰማ ነገር ላይኖር ይችላል። የሆነ ሆኖ ግን የጸሎት ጥሪ እንደተደረገ ነው አንዳንድ መረጃዎች የሚያሳዩት። የቬንዙዌላ የወንጌላውያን አማኞች ምክር ቤት ዳይሬክተር ፓስተር ሁሴ ፒኖሪ የተባሉት በሰጡት መግለጫ ምንድን ያሉት? ቤተክርስቲያኒቱ ለሀገሪቱ ሰላም እንድትተጋና አማኞች በፍርሃት ከመዋጥ ይልቅ ትኩረታቸውን በከፍተኛ ሁኔታ በጸሎት ላይ ማድረግ እንዳለባቸው አጽንኦት ሰጥተው ነው ያሳሰቡት። እንደውም ምንድን ያሉት? የወቅቱን ሁኔታ ማሸነፍ የምንችለው በመንፈሳዊ ጥንካሬ ብቻ ነው ያሉት እኚሁ መሪ እኚሁ ፓስተር። ስለዚህ የወቅቱን ሁኔታ ለማሸነፍ በጥንካሬ እና በጸሎት መጋፈጥ ይገባናል። እንደውም ምንድን ያሉት? ሁኔታዎችን ለማርገብ ወይም ደግሞ ለማለፍ ከሰማይ የሚሰጥ ጥበብ ያስፈልገናል። ይሄ እንዲህ በፖለቲካዊ ሁኔታ ወይም ደግሞ እንዲህ በጦርነት ብቻ ሳይሆን ወይም ሀገራት ከሀገራት ጋር በሚያደርጉት የቃላት ሽኩቻ ብቻ ሳይሆን እግዚአብሔር በሚሰጠው ጥበብ ካልሆነ በስተቀር ይህንን አሁን የገጠመንን ወቅታዊ ሁኔታ ማለፍ እጅግ በጣም አስቸጋሪ ነው ሲሉ ነበር። ስለዚህ ይህንን ጥበብ ለማግኘት ወደ እግዚአብሔር መትጋት ይገባናል ያሉት። በነገራችን ላይ በተያያዘ ሁኔታ ደግሞ እንዲሁ እንደው ባልተጠበቀ ሁኔታ በስደት አሜሪካ ውስጥ የሚገኙ የቬንዙዌላ የቤተክርስቲያን መሪ ፓስተር አሪስቶትል ሎፔዝ የተባሉ ምንድን ያሉት? የማዱሮን በቁጥጥር ስር መዋል መለኮታዊ ጣልቃ ገብነት አለበት ሲሉ ተደምጠዋል። እንደውም ይልቅ ምንድን ያሉት? ይልቁንስ የእግዚአብሔር ቅሬታ የሆነው ቀሪው ሕዝብ መጸለይ ይገባዋል፣ በጸሎት መትጋት ይገባዋል። ይህ ግን ምናልባትም ለሕዝቡ አስፈላጊ ነው ወይም ደግሞ እግዚአብሔር እንደደረሰላቸው ለሕዝቡ እንደደረሰ አድርገው ነው እኚሁ ፓስተር የተናገሩት። ምናልባትም ይህ አንደምታ መላውን ዓለም በሁለት የከፈለው ይመስላል። አንዳንዱ ደጋፊም አለ፣ አንዳንዱ ደግሞ ማለት ከዚህኛው ከመደገፉ በስተጀርባ ቅሬታ
ወይም ደግሞ ተገቢ ያልሆነ አካሄድ መሆኑን በተለያየ መልኩ ፖለቲካዊ ይዘት ባለበትም የሚናገሩም አሉ። እንግዲህ ያም ሆነ ግን በቬንዙዌላ የሚገኙት የክርስቲያን አማኞች ህብረት ያስተላለፈው ግን በመላው ዓለም የሚገኘው ክርስቲያን ማህበረሰብ ግን እጅግ ሊጸልይልን እንደሚገባ ለቬንዙዌላ እጅግ በጣም ጸሎት ሊያደርግ እንደሚገባ ምክንያቱም ይሄ ነገር ወዳልሆነ ሁኔታ እንዳይሄድ ወይም ደግሞ የከፋ እንዳይሄድ የተደፈረሰና የተበላሸ እንዳይሄድ ከወዲሁ መርገብ ስላለበት የኛ የቤት ስራ ብቻ ሳይሆን በመላው ዓለም የሚገኙ ክርስቲያኖች የሁላችንም ሸክም ነው ብለዋል። ስለዚህ እኛም እንግዲህ የጸሎት ጥሪያቸውን ተቀብለን በዚህ መልኩ ወደ እናንተ አስተጋብተናል ማለት ነው። የተወዳጁ ተመልካቾቻችን እስካሁን ስትከታተሉ የነበረው ከዚህ ከኤልሻዳይ ቴሌቪዥን ወደ እናንተ ተላልፎ የነበረውን ከእሁድ እስከ እሁድ የተሰኘውን ሳምንታዊ ቴሌቪዥን ፕሮግራም ነበር። እስካሁን ያሉትን መረጃዎች በዚህ መልኩ ወደ እናንተ አስተላልፈናል። ሳምንት ሌሎች መረጃዎችን ጨመር አድርገን ወደ እናንተ እንቀርባለን። እስከ ሳምንት መልካም ሳምንት፣ ሰላም። ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ። ከእሁድ እስከ እሁድ